ተጫወቱ በቃ እየተጫወተ ላምጣላችሁ አረ ችግር የለውም አረ እኔ እበላለሁ እሺ አንተ ላምጣልህ በቃ አንተ ተጫወት ጫወታለሁ እሺ ግድ ምን አልከረቦኛል አላልከኝ ባንዴ ነው እንዴ እንትና ብላሽ አንተ እሺ እበላለሁ በቃ ተጫወት አንተ ደግሞ እጫወታለሁ እሺ እንጀራ ጨረሳችሁ አልበላም አላልከኝ አረ በልቼ እንትን ብላ እሺ ብላሽ አንተ እሺ እበላለሁ እሺ ዋው እንዴት ይጣፍጣል ቃራውን ቃራው ስጠኝ እንሄዳለን እሱም ጠጋ በቃኝ አለ ና እንሂድ በቃኝ አለ በቃኝ አለ እውነት ና እንሂድ እንዴ አባዬ ሌሊት ገባልህ እንዴ ምኑ ነው የሚገባልኝ ደግሞ አይ ማታ ሰራተኛችን ጌጤ ክፍል ገብታ አልገባለኝ በጣም ጠባብ ነው ስትላል ነበር እንዴ ምኑ ነው የጠበበ ኧረ ዝም በይው እንዴ በህልም አይቶ ይሆናል ይቅዠታ ኧረ በህልሜ አይደለም አባዬ ሌሊሽን ተልሻና ተነስቼ ነው የሰማሁት አንተ አዘባርቅ በእናትህ አፍን ዝጋው ደዛ ቶ እንጂ ነገር አፋፉን አትበለው ምንድነው የሰማው አቦቸር ንገረኝ ጌጤ ቀስ ብላ አስገባው ስትለው አባዬ በጣም ይገርማል በጣም ጠባብ ነው የዛች የማትረባ ሴትዮ ሷኝ ከርሜ ይሄ አላስገባ አለኳል አባዬ ምንድነው ልብስ እየለካ ነበር ምን እንደው ምን አለ እዛው እንደው አጣብቆ ባስቀረልኝ ይልክስክሱሻ ተነስቷል ወንድ ልጅ ተወላ አባ እርቦኝ ነው በእናትህ ዳቦ ግዛልኝ ይቅርታ እዚህ ሰፈር አይደለም አረ ብራዘር ያየማ አትለፈኝ ቺኳ ወደ ዘይድ በእናትህ ስርዓትን ያዝ ስርዓቴን ከሚይዝ ለምን አንቺ አትይዥኝም ቆንጆ መሸጦ ባረ ደግሞ ደህና ፀጉር እንዳለ ይጠቀልላል ሹምቡራ ፀጉር ታዲያ ለምን አንቺ ጠቅልል አድርገሽ ቤትሽ አትወስጂኝም የእኔ ፍቅር አንተ አትፈታተነኝ የተፈታተንከኝ ነው ፈተናውንማ ፈጣሪ ነው የላከብኝ አንቺን የመሰለሽ ቆንጆ እንዲህ መንገድ ላይ አቅርቦልኝ ነው Ethiopian people me hungry he hungry ግን don't worry ኧረ ዊ ማንግሪ ሚ ሃንግሪ ሚ ፍሬንድ ሃንግሪ ሚ ፓረንትስ ሃንግሪ ኦል እንዳለ ዘመድ አዝማድ ሰፈሩ እንዳለ ሃንግሪ ኦል ሃንግሪ ለሚመለከተው ይድረስ በእውነት ኦል ሃንግሪ ዊ ካንትሪ ሃንግሪ በእውነት ሃንግሪ ኑሮ ሰም ሃንግሪ እውነት ነው ኢትዮጵያ ለማኝ ሀገር መሆኗን ላስታውሳችሁ እወዳለሁ ኢትዮጵያ ትልቅ ሀገር ናት ሀብታም ሀገር ናት ለልመና እጇን የምትዘረጋ ሳትሆን ለመርዳት ኪሷን ማበስ ያለባት ሀገር ናት እኔ ደግሞ በተፈጥሮ የመለመን ጸጋ አለኝ ልመና በጣም የሚሳካልኝ ሰው ነኝ እድሜዬም በሙሉ ማለት ነው ለምኜ ብዙ አላጣም ልመና ሱስ የሆነበት ግለሰብና ማህበረሰብ መበልጸግ አይችልም የሆነ ቦታ ልመናን በቃ ዛሬም ለኢትዮጵያውያን ወንድሞቼ ላበስር የምፈልገው ፍቅር ያሸንፋል ይቅርታ ያሸንፋል መግደል ኢህአፓ ሞከረው እኮ ደርግ ላይ አልሰራም የኛ ግን ይብሳል በብዙ ቁጥር ተባስቶ ነው ምላሽ የሚሰጥ ገላገለችኝ እንደው ንቀት ነው ማበር አሎ ቦርሳን ሰርቄዋለሁ ቦርሳን አታገኘውም ወስጄዋለሁ እኔ ጋር ነው ንቀት ነው እንደ ሌባ ደንብ የማያሳየኝ አሎ ቦርሳን ሰርቄዋለሁ እኮ እና አታገኘውም መቼም አልሰጥህም እኔ ጋር ከሄደ ይሜ ቦርሳን ስርቅ ሮጥ ውሰጂው አሪፍ ነው ሰርቄያለሁ እኮ ችግር የለውም አሪፍ ነው ስርቅ ምንድነው ይሄን አይደለም አተረፍሽኝ ነው የምልሽ ቦምብ ነበር አመሰግነው ምናምን ነው የቀረው አሁን እንደውም እጅሽ ላይ ፈነዳል መሰለኝ 20 ሲቀነስ 14ን ቁልቁል ቀነስ 20 ሲቀነስ 14 አዎ ቁልቁል መቀነስ ሲባል ምንድነው የተሰማኝ እኔ ልጅ
በጣም ትልቅ ደስታ ነው የሚሰማኝ። ደስታ ምን ተሰማ ያልኩት ምንድን የተረዳኸው? ቁልቁል መቀነስ ሲባል ነው። ወደታች ነው መቀነስ። ስለዚህ አሁን ቀንስ። ከዜሮ ላይ 4 ይቀነሳል? አይቀነስም እኮ። ስለዚህ ምን ታረጋለህ? እተዋለሁ። ተው፣ እንደዛ አይደለም። እሺ ምን ታረጋለህ? ትበደራለህ ከጎረቤት። አሃ ተበደር። የታባክ ነው የምትሄደው አንተ? ቁጭ በል። ከጎረቤት ተበደር አላልሽኝም እንዴ ታዲያ? ጎረቤት ሄደ አንኳክተ ልትበደር ምንድን ነው እስቲ ሄደ የምትበደረው? ብር ነው የምበደረው። እባክህ ይህን ልጅ እንዳላጠናግረው ትዕግስትን ስጠኝ። እንደዛ አይደለም እሺ። ጎረቤት ያለችው ቁጥር 2 ናት አይደል? ስለዚህ ከ2 ላይ አንድን ተበደር። ከ2 ነው የምበደረው? አዎ። አንቺ 2 በእናትሽ በሁሉም አንድ ቁጥር አበድሪኝ። ምን እያደረክ ነው? ያስቀየመች ልጅ አለች። አናዘር ገር ፋይት ዘን ዩ ይሄ አይነ ነው ተጠብሽልኛል። ዩ አውቃለሁ ደግሞ አንተ ሰልጥነሻል። ዩ አር ኩንግ ፉ ፓንዳ ስኔክ ሲቹዌሽን ትክ ዛት ገር ኢዝ ማይ ኢነሚ ጠላቴ ናት። ቅጥቅጥቅ ነው የምታረጊው ይልሽ እንዴ እዚህ ዘገር ነው አታቴሉ እዛ ጋር አታክ ቬሪ ማይንድ ፉል ጠቅጠቅ እዚህ ዘገር ኮንቲኒው እዚህ ዘገር ኦሆ ፈሪ ለናቱ አናገርሽ እኔ እሷን ያወራሁት አንቺን አላወራሁሽም። ወይኔ ጀጊዛን ግደረኝ። ለምንድን ነው አጣርፈሽ የጠራሽ? መነጋገር አለብን። ስለምን? እኔ አላማ ያለኝ ሰው ነኝ። ከመጋባታችን ከ2 ዓመት በፊት ቤትና መኪና እንዲኖር ነግሬህ ነበር፣ ግን አንተ በሰጠው የጊዜ ገደብ መግዛት አልቻልክም። ስለዚህ ግንኙነታችን እዚህ ጋር ያቆማል። መልካም እድል ይግጠም። ለማሳካት እየለፋው ነው። በነገራችን ላይ የሰርጋችን ዕለት ሰርፕራይዝ አደርግሻለሁ ብዬ ነበር ያሰብኩት እንጂ ቤትና መኪና ገዝተሃል? ላሳይሽ እችላለሁ። ስሜል ነው ዛሬ ቀኑ ልዩ ኮኖ ላንቺም ለኔ የነጠላው ምንድነው? የቤትና መኪናውን ጭራ ይዘነዋል። በአንድ ጎማና በ2 ብሎኬት ነው ጭራውን ያስከው። በቅርቡ ደግሞ ላቱን ይዘዋል። በዚህ ኑሮ ውድነት በህይወት መቆም የራሱ ነውኝ ነው ደፋር። በአዲስ አበባ ከተማ አንድም አረቄ ቤትም እንደማይኖር ተገልጿል። እቺ ሀገርኛ ላይ ተነሳሽ ደግሞ አይደል? እንዴት ሄድ? ምን ሆነ ነው? በቃ እንደ ዜጋ እንዲህ ነው ያስጠላናችሁ? እንዲህ ነው የሰለቸናችሁ? ምን ተፈጠረ? አረቄና ጠጮቿን ከከተማ ልታጠፉ ነው አሉ። ጠጮቿን እኮ አይደለም አረቄ ቤቶቹ ናቸው እንዲኖሩ ያልተፈለገው። ያው ነው አረቄ ራሱን አይጠጣኛ ከሌለ ቴዲ፣ ላንተም እኮ ለጤና ማቆሙ ነው የሚሻለው። እኔ እንኳን ባቆም ነው ጤና የሚቃወሰው። ለሞኑ ከከተማ አውጥታችሁ የልታሰፍሩ አሰባችሁ? የትም አንኖሩ። አሃ ተሰደዱ ነው ጥፉ ነው። ድሮ ሰው ራሱን ለመቀየር ነበር ከሀገር የሚሰደደው። አሁን እኛ አረቄ ፍለጋ ኬንያ እንግባ። እዛም ሄዳችሁ ካገኛችሁ አንድ ነገር አገር የለኝም። እኛ ጠጪዎች ምን ማለት ነው የወረደብን? ምን ክፉን ያገኘን? እኔ እንደውም ሰደዳለሁ በቃ። እኛ ጠጪዎች ጠጣን እንጂ ዘረፍን ገደልን ወይ? ምን አርጉ ነው የምትሉን? እሰደዳለሁ፣ እኔ እጠፋለሁ። ተረጋግተህ ካሰብክ ከስደት የተሻለ ነገር አይጠፋም። ለማንኛውም ፈጣሪ ያጽናችሁ፣ አይዟችሁ። ፈጣሪ ያጽናችሁ አልክ? እኛ ተሰደድንላችሁ እናንተ ሀገሪቷ ልትሰፋችሁ ሞኝ እንፈልግ።
እኛም አውቀናል ጉድጓድ መስራል ብላለች ያቺ አይጥ ሞኝ እንፈልግ ከዚህ በኋላ እኔም ምሪንዳዬን እኔ እኮ ድሮም እኮ እኔ ቤት ካን በቀመጥ እንጂ አረቄ ሆነ ያልጠጣም